ላከችልኝ ራሱ ወደኛ ፕላን እንግባ። ማኛው ራሷ ናት የላከችልኝ። ምርጥ ልጅ ናት። ያንተ የወደ ጉዳይ ይለቅ። የወደ ጉዳይ ከባድ ነው። ደስ ይላል። የሆነ ጉዳይ ይላል። ይኸው እኛ የመጣ ነው። ሌላ ሰው ናት እንዴ? ላሿ ናት እንዴ? ይቅርታ ላሿ ናት። በቴክኒክ ብልሽት ነው። በማን የገባችው? ምን ታደርግ ነው? በኪት ማን የገባችው? የሆነ ታርቀ ነበር ድጌጣም የአውሮፓውን ምናምን ጨርሰ መጣ አሉት። የዚህ ድምፅ መስን የተባለ የት አለ? በቃ አንተ አሳይ ካላችሁ እናንተ አሳዩ። የለኝም። አይተነዋል። ቡላላ ዘግበን እኛማ እንደዚህ እዚህ እያወራን የሆነ አንድ ቪዲዮ መጣብን። የምታስታወስ ከሆነ አባ አልሰሙኝ አሉ እኮ እኔ ምን ላድርግ አባ ያልከው ቪዲዮ ያንተ እኔ ጋርሽ እንዴ ቡላላ እኔ ጋርሽ እንዴ ማኛው አይገባም። ቡላላ እኔ ጋርሽ እንዴ ፈጣሪ ለህዝቡ ምን ብሎ ልኮት ነው እንደዚህ ያለቀሰው እያለን ነበረ። እውነቴን ነው። ዛሬ ህዝቡ እኮ ነው የሚያለቅሰው፣ እኔ አይደለሁም። አሁን በየተራ ህዝቡ እያለቀሰ ነው። ያልቅሽ ነግሬያችሁ ነበር። ምን አለ መሰለህ ማኛው በዛ ሰዓት ልጅ ነበር አለ። ትልቅ ነበር አለች። ትልቅ ነበርኩ። አሁን ማን ያምናል? በዛ ሰዓት ትልቅ ሰው ፀጉሩን አስተክሎ አለ። ምንድን ነው ያለው? ልጅ ሆንኩት እኔ። አሁን ፀጉሩን አስተክሎ ልጅ ሆነ አለ። ልጅ ሆነን እኮ አመለጠን። ሆዴ ታላቄ ነው የሚመስለው አሁን። ማኛው ግን የምር የዛ ዘመን እኔ እንዴት በእውነት ሳየው ያን ቪዲዮ እንዴት እንደምዝናና በጣም የምታዝናና ሰው እኮ ነህ። ስማ እናንተ ምን ውስጥ መሰላችሁ? አልጋ ስር ሆናችሁ ነበር የምታዩን ፈርታችሁ። እኔ በጣም ወደው ደግሞ ማለት ነው በጣም ወደው አንድ ቪዲዮ አለ። አይኖች ራብዬ ሳየው ምንድን የሆነ ዘፈን አለ። አይኖቼ ሁሉ ራብዬ ሳየው እንደነነ ግራ ገባኝ። እንደማኛው ይህ ሚዲያ የተጠቀመበት ሰው የለም። እግዚአብሔር ማኛው እችኛዋ ቪዲዮ እንዲያዝ ኧረ ተው ስሙ እሱማ የተላኩ ነኝ ያልኩት ደረሰ። በሆነ ጊዜ ደግሞ አሰላም አለይኩም ዋለይኩም አሰላም ይላል። ግን የሚገርም ቁም ነገር የዛኔ ምን እንደሆነ ታውቃለህ? ልዘግባችሁ። የዛኔ እንትን ላይ 28 ሰዎች አልታረዱ ሊቢያ 2015 አዎ ተቃጥያለሁ ምለው ጠፍቶኛል። እና አምኖ በቃ እብድ ያደረገኝ እግዚአብሔር በሚያውቀው ማለት እና በቃ በዛ ነው በቃ መንፈስ የተረብሾ ገብቼልሽ። አሁን መንፈስ ሲረበሽ አንሰምጥም። የዛኔ ማንም የለም። እኔ ነኝ ቲክታክ አሜን ፌስቡክ ላይ አሉ እያለቀስኩ አልኩኝ። አሁን አስበው ለዚህ ህዝብ አሁን ሳለቅስ አሁን ሳለቅስ አሰብኩት። እንደዚህ እያልክሳ ባሻ ማኛው ኢንሻላ የሚቀጥለው ዓመት መካና መዲና ድሮስ ይህማ ከባድ ኬዝ ነው። በማሻላማ ሙዳት ይዘም አክሰንት ዋሌኩም አሰላም ብሎ በማሻላማ ሙዳት ይዘም። የትኛው የፊልም አክተር ነው እንዳንተ የሰራው? አይገኝም። ባሻ በማሻላ ሙዳት ይዘም ስነስርዓት እንትን ያልካት ያቺ ቃል በጣም ደግሞ ያን ኬፕ አውጥቼ አልዋሽም።
ያ ያበደ ኬፓ አውጥቼ ቂቤ ረጋዴ መስኩት ሰልኩኝ ክቧን አርቄ አይታችሁታል። ያበደ ኃይለኛ ኮፍያ ምናምን አርጌ ምናምን ነው መሰምጠውና ሱፍ አርጌ ምናምን ያቺ ቂቤ ነጋዴ የምታስመስለው ዱቅ አርጌ ምናምን ምንድን ነው እኔ የምላት ሰላምታ ነበረች። አላረፉ አረባ አስተካክሎ ይሉኛል ከስር አሰላሙ አለይኩም አሰላም አለይኩም አለይኩም አሰላም ራባካት የባኞች ሱፎች ግን የት ነው የሚሰፉት? አሁን ራሱ አንደኛውን ሱፍ ጴንጤ አንደኛውን ሱፍ ጴንጤ ሲሆን ያሻዱ ስለነበርኩት እኔ ብቻ ነኝ። ብቻ ደስ ይላል። ሙድ ነበር። ወደፊት እኮ ቁጭ ብለን ሌሎቹም ልጆች ማለት ነው ቁጭ ብለው ይህን ያንተን ታሪክ እያዩ የምንዘክር ሰው ነው። ታሪካዊ ነገሮች እኮ ተዘክራታለህ። ቀላል ኢትዮጵያ ላይማ ሐውልት ያስፈልገኛል። ቀላል ያስፈልገዋል። እንኳን ኤርትራ ላይ ራሱ ሐውልት ሊሰራልኝ ነው። ትቀልዳለህ። ስማ ከእንትና ጋር አጣልተኝ መታ እዚህ እኮ እኔ ምን አድርጌ ነው የሰደብከኝ አለችኝ። ማንቁርትዬ እንዴ አሁንማ አሪፍ ቺክ ትሆናለች። ለአንተ ትደበድብላለች። እንደኔ አይነት ወፍራም ቺክ ትበሳለች። ከዚህ በላይ ምን ትፈልጋለህ? የወለዱት ለሆዴ ነው የሚሆኑት። እሱ ያዘ ሆዴማ በቃኝ አለ እኮ። ወላድማ ከሀገር ሲወጣ ነው። ሀገር ውስጥ ወላድ አይፈልግም። ከሀገር ሲወጣ ወላድ ነው። ከሀገር ውስጥ ዳቦ ነው። እንደዛ 0-0 ነው ሀገር አይደል? ባሻ ያራዳ ልጅ የትልቅ ሰው ልጅ ነው እያሉ እዚህ ጋር ኮሜንት እየጻፉ ነው። እና ዮኒ ማኛ ያው የ15 ዓመት ቆይታሽን እኔ ብዙ ጥያቄ እኮ ነው። ማን ሶሻል ሚዲያ ላይ ተዝናናበት? እንደኔ ትቀልዳለህ እየመጣ የሚጠፋ። ኧረ በእናትህ ስማ እንጂ ሀጂነት ሄደብህ እኮ ጀለስ ላይ ሀጂ ደግሞ አላስተረፈም። ሆዴን ራሱ አልቀረውም እኮ ሲረግጠው ነበር። ሆዴ ምን አስበህ ነው እዛ ውስጥ የገባው ብሎ ራሱ እኮ ሲወቅጠው ነበር። እኔ ሆዴን መሰልኩሽ እንዴ ሆቴል ይዘሽ የምትጠሪ ምናምን ይላል። የሆቴል ለካ ከፍላለታለች። መታወቂያዋን አስይዛ ያ ምን የሚሉት ነው? አሁን አንተን ለማስቀናት ነበር ሆዴ። ኧረ እኔ አላውቅም። ማን ነው ሀጂ? ሌላ ታሪክ ጀለስ ልጅ ነው አባቴ። ባላንጣች ነው እንጂ ቆለጡን ያስበየደው ነው። ምንድን ነው አላውቀውም ይላል። አላውቀውም ይላል። እንደ ጀለስ ባህለኛዋን እንዳያስበየደው ማኛ ይላል። እንደ አስበያጅ እኮ የተበየደ እኮ ለታስበዋል። ያማና አንተ ባሻ ከባድ ሰው ነው። የተበየደ ነው አባት ይለምንበታል። ጀግና ነው ዋሻ። አይ የእሷም ነው። እኔ የደበረኝ ምንድን ነው ምኑን አስባ ነው ከሱ ጋር ጅልስና የጀመረችው? ወዳጅነት ምን አድርጎኝ ነው? እኔ አልሰማሁትም። ግን ምን ብሎኝ ነው? እኔ ተናግሮኛል እንዴ? ሊበላ ሊሄድባት ነበር እምቢ ያለ እንጂ እሱ ሆቴል ተከፍሎለት ነበር። ኖ ግን አንተንም እሷንም ነው አብሮ ነው እያያያዘ እየረገጣቸው የነበረው። በአዝማሪ ራሱ አይተዋል። ማነው ይሄ? አዝማሪውን አላየሁትም ብሎ በአዝማሪ እያወጣል። ማኛው ቀጠቀጠው፣ ሆዴ አስለጠለጠው። አላስተረፋችሁም? አንተንም እሷንም። ወይኔ ሆዴ
ባሻ በእሷ መጠራት ግን ትንሽ ያሸማቅቃል። ግን ይሁን ያ የበላው ዕቁብ ነው። ምንም ችግር የለም። ምን የበላው ዕቁብ ነው? እኔ ስማ፣ ለሁላችሁም እንደዚህ ሁሌ በድጋሚ የሆነ እንደዚህ ሁሉ ማንም በተነሳ የሆነ ገብቷል አባባል እንዴ ጀለስ ብራዘር የቅርብ ትዝታችን ነው። ተው ትዝታችንን አትቀስቅስ። አንድ ነገር ልንገርህ፣ አንድ ሰው የሆነ መጠቀሚያ ያደረግና ሚዲያ ላይ ከዛ በኋላ የፈለገውን ስም ይሰጣሉ። ሁሌ የምደጋገመው ነገር አይሆንም። ገብቶሃል አባባል? ጃፒን እና ጃፒን እንተዋወቃለን ማለት አልገባኝ። ነገ እንዳትጣለኝ። እኔ ነገ ደውል የእናንተ እኮ በየ3 ቀኑ ነው የምትጣሉ። ደስ ሲለኝ ማነማ አንተ እና እሱ እሱማ ገብቶሃል። እኔ ኮሌ ነው የምነግረው፣ አይገባውም። የእናንተ በጣም ነው የሚያስቀኝ። እኔ የምልህ እንደው ትንሽ ነርቬን የሚነካኝ እንደ ዶሮ ዘፍዝፍ ያለችው ነገር እስካሁን ከውስጥ ያልወጣም። አልዋሽ ቆራርጬ ዘፍዝፍ ምናምን ሙድ እስካሁን ይሰማኛል። ሀጂን ነው ባሻ ግን አጥባለች ሳሳውልሽ ጠንኬኔውን እንደዚህ አጠቢው ምናምን የምትለው ምንድን ነው ያጠበችው? ምንድን ነው እስከአንተ ጀርባ ተፍቆ ምናምን ነገር ሄደህ ጠይቃት እንጂ እኔ ምን አውቃለሁ። ተፍቃል እኮ እኔ እኮ ግራ ገብቶኛል። አረባየው አይ ዘግበኝ ከሰማነው አንጻር ነው። እና ያቺ ደግሞ ብልጭልጭ ቡትሷ ሁሌ ትነሳለች። ማኛው ምን በታውቃለህ፣ አንዳንድ ጊዜ የሆነ ማኛው ልዩ ሰው ነው። ከባድ ሚዛን ይዘግብ። አንዳንዴ ስም የሚሰጥ ሰው አለ። ገብቷል። ሊጠቀምብህ ይፈልጋል። በቃ እንደፈለገ ሚዲያ ነው። አይቁ ገብቷል። አሁን እኔ እዚህ ጋር ጃፒን የፈለግኩትን ስም ሰጥቼ ብናገር የጃፒማ ምን መሰለህ በሪሌሽንሽፕ ያለና በእንትን አብሮ አይድም እኮ አባቴ። ሪሌሽንሽፕ ምናምን እኮ አይደለም። በቃ የማኘው ስንት ዓመተኛ እጅ እየተጠባ ሪሌሽንሽፕ አይደለም ትለኛለህ። እንደዚህ ነው ባሻ ቀደም እያየሁ አልነበር? የሆነ ሰው እጅ እያሳየህ ፌክ የቁስሏን ነዋ ቁስል አርጋ ምናምን ሲታይ እሷ እኮ ላይፍ ላይ ነው ጉሮሯ ድረስ ገብተህ ምን እንደምታደርግ ባላውቅም ያነቃ አጥንት ይኑር ምን ይኑር አላውቅም። እና እዛ ውስጥ ድረስ ገብታ ምናምን ነገር ያየነው ነገር አለ። ባሻ ምን እንዳለ ታውቃለህ? እጣትህን ለምንድን ነው የጠባች አልኩት። እኔ በቁም ነገር ጠይቂው። እጣቴ ላይ ምስር ወጥ ነበር፣ እሱን ለመጥባት ፈልጋል። ደግሞ ስታንቆላልጨው ዶሮ አይሰራልም። ጸባይና ሆድሽ ስማ እንጂ እኔ ማረፈው ጭቡቴ ጸባይን ካላስተካከልክ ዶሮ አይሰራልም የምትለው ሙድስ ታስታውሳል? ኧረ አላስታውስም። ማኘው አይ እንደሷማ ከማዘርዬ ውጭ እንደሷ ቴኬር ያደረገው ወፍ የለም። ጃፒ እኮ በዛ ከፋኒ ጋር ራሱ ገፋፋ ይታል አንድ ቤት ውስጥ ስማ የፋኒ ወሸላው በቀዳዳ ነበር የሚታየው። አባ የፋኒ ወሸላ ይሾፍለት ነበር። አባ የዛሬ ዳ ያርገውና ባሻ እኮ ስማ ባሻ ማለት ነው ጋሼ ነበር የሚለው ፋኒ ማለት ነው። ባሻ ለዛ ሁለቱ ከዛ ቤት ሲወጡ መረጋገጥ ጀመሩ። እኔ በሳቅ የገደለችኝ እኮ እሷ ምንም ሼም የሌላት መሆኗን ታስታውሻለሽ? አንቺ እርጉዞ ነሽ ክፍልሽ ውስጥ እያለሽ እኔና እሱ ቁጭ ብለን ደንግጬ የተነሳውና የመጣሁት ስትጠይቅኝ ምንም አልሆነም ያልኩሽ
ብላ ትላለች። ምን ሲፈለካ እዛ ስጪም ብሎኝ ከባድ ነው ግን ፋኒ እነዚህ አይ ፋኒ ደፍሮ እሷን ሲጠይቅ አስበዋል። ሴትዮዋ ከባድ ነች። ከባድ ኬዝ ነው። እስቲ አሁን ሰርቷል ቼክላል። አሁንም እንደዛው ነው መኩሻ፣ ምንም ለውጥ የለው። ሆዴ እየሰማው ነው ባቻ። ስለምንተዋወቅ ሁላችንም ገብተዋል አባባል። እዚህ ጋር ሚዲያ ምን አይነት ፓወር እንዳለው አሁን 7 ሃይማኖት ቀይሯል። ገብተዋል አባባል። አታውቀውም ምን ላይ እንዳለ። ዝም በል ቢሆን እንትን ይቀጥላል። እንደተሰጠው ጨርስ፣ ልመጣልህ ነው። ጨርስ። ስለ እኔ ይቀረዋል። ቀጥል። እኔ አሁን ስለ 7 ሃይማኖት ማቃት የተወሰነ እውቀት አለ። አንተ እዛ ላይ ተዳፍተህ ወገብን ብቻ ነው ያላቀቅከው። ማኛው እግዚአብሔር ነው በለኔ። እኔ በዳሪ ታውቃለህ፣ አንድ ጀለሴ አቀማመጡ አልተመቸውም እንጂ ቡዲዝም ይሆን ነበረ። ልንገርህ እንጂ ከዳቦ ቤት አትወጣም፣ ወገብን የተላቀቀው አንተ። ከዛ ውጭ የለም። እኔ አሁን አንተን ማስለም እችላለሁ፣ ጴንጤ ማድረግ እችላለሁ፣ ፍቅር ሲዝም ማድረግ እችላለሁ በእውቀት ነው። እንትን እኮ ነው ስም የምትሰጠው። ዳቦ ላይ ነው ፍጥጥ የምትለው። ጥንፊ አትል፣ ጩጬ አትል፣ ምን አትል፣ መግባት ነው ይታባል። ያኔ ይኸውልህ ማኘው፣ ያኔ የሆነ ስክሪፕቱን ሚዲያ ላይ ስክሪፕቱን ስትጫወተው ጃፒ ፓልቶክ ላይ ነበረ። ገብቷላ። ዝም ብሎ ወሬ ምናምን ነው የሚያወራው፣ ምናምን ስድድብ ምናምን። አሁን ማኛው የሚያወራው የነበረው ስለ ዩቱብ ነው ጃፒ። አሁን ያለነው ቲክቶክ ላይ ነው። እሙሙ ግን እንዲያስቀባጅራል እንዴ ብራዘር? ስማ ቅድም የሆነ ሰው ማኛው አንዴ ቅድም የሆነ ሰው ልናግዘው መጣ፣ ሌምቦ የሚባለው አላርፈው ግን አንተም ታውቀዋለህ። ሌምቦ የሚባል ልጅ አዎ፣ አዲስ አበባ ላይ በባዶ እግሩ ሜድ የአቧሬ ልጅ። ኧረ አላርፈውም። ቆይ እኔ እነግረዋለሁ። ሆዴ ግን መጨረሻ ላይ ሆዴ ምን እንዳለው ታውቃለህ? ልጁ ሴትም ያስፈልጋል ያለ ሴት መኖር አችልም እኮ ምናምን ሚዲያ ላይ አስገብቶት ሴት እንደሚያስፈልገው ይመክረዋል ለልጁ። በባዶ እግሩ እየሄደ ሊረዳ እያለ ባቻ ምን ሁሉ ያለ መቸው ያራዳ ልጅ እንዴ ሊረዳ እያለ ነው ቺክ የሚያስፈልገው። ኧረ ወዴት እለያለሁ? እውነት እለያለሁ። ስራን አስተዋወቅ ይሉታል ከታች በኮሜንት። ፉል ፓኬጅ እርዳታ ባሻ እንዴ አሁን በመጣው ቻፓ እንደሄድባቸው ነው ሴቶቹን በተረዳው። ዮኒ ልንገሩ ማኛው ሌምቦ ማለት ድሮ ማናችሁ ሚዲያ ላይ ሳትወጡ የወጣ ልጅ ነው፣ የአዲስ አበባ ልጅ ነው። ማናችሁም ሳትወጡ ስትል አልገባኝ። እንዴ ቦቶ የሰው ቦታ አንፏቆ ይወስዳል እንዴ? እዛው ይቀላቅላል እንዴ? የምን አንፏቆ ቦታ መውሰድ ነው? እዛው ላስተካክለው። ይቅርታ ጠይቁ። በሆነ ዘመን ላይ እንትን የነበረ ልጅ ነው ገብቷል። ፌስቡክ ላይ ምናምን የሚሰራ ልጅ ነው። ብቻ ዩቱብ አሳየኛ የሆነ ቪዲዮን ምናምን አስቀልማለሁ። እስኪ ተረጋጋ አንተ እኮ በቃ ችኮቹ ላይ ታውቃለህ ሳይሆን ያሳየኛል። ስለዚህ አርፎ ከሆነ አርፏለሁ እላለሁ። ምንድን ነው አፍ የምትከፍተው? ስማ ማኛው ሰማ ምን አባ ምናምን አለ ሰማሁ። ያ እንግዲህ ዘግበው ላሰው። አሁን እኔ ብሄድብህ ይደብራል፣ ግን እንደዚህ አትበል። ምን ሆነ ነው አንተ? ምን ሆነ ነው? ቁም ነገር ነው የምታወራው። አባ ነው ግን አይባልም።
ኢትዮጵያ እየተዝናና ነው ወደ ግን እውነት ለመናገር ወይስ ጣራ የሰው ቤት እያየ ነው? እኔ እኮ ግራ ገብቶ እየተጉላላ ነው። የወለዱ ሴቶችን እየመረጠ እየጠየቀ ነው። አራስ ናቸው። እሺ እኔ እየተዝናናው ቤት ውስጥ ቁጭ ብሎ እያየሁት ነው። ወር ከምናምን ጃፒ አሳየው። ልጁን አሹፈኛ ባየው ደስ ይለ ባየው አቆየው። ምን የሚል ትሬንድ አለው? ምናልባት በሱ ላቀው ከቻለ ስማ እና ለቅዳሜ አዘጋጅተነዋል። አንተ የአራዳ ልጅ ነህ፣ አዲስ አበባ ልጅ ነው ምናምን ከች ብለህ ታግዘናለህ። ሄለንም እመጣለሁ ብላለች፣ ቤታም ትመጣለች፣ መማርም ትመጣለች። ከነቅማሎች ጋር አብሬ ቁጭ ልል ቁጭ አትልም። አንዷችሁ ስትወጡ አንዳችሁ ትገቡ። እኔ አሁን ለብቻዬ ከሆነ እገባለሁ ከእናንተ ጋር፣ ግን ከእንትኖቼ ጋር አልገባም። ክብሮ ነው አባሪ። በክብር አትደራደር። ወንድ ልጅ ኮክ እዝዳን በቃ እሺ፣ ልጁን ላሳይክ። ልጁን አሽፍ ከመፍረሱ ቀደም ብሎ ዘፋኝ ነው እንደምትለኝ ልጁን ትክክለኛ የሀገር ቤታቸውን ልጃግረ የትኛው ዘፋኙን አውቀዋለሁ። እግዚአብሔር ምስክር ያለ ኑሮ ነዋ። ኑሮ እኮ ሌላ ሰው አስመስሎታል። ኑሮ ሌላ ሰው አስመስሎት ነው በእውነት። 6 በሽታ አታናግሩኝ፣ አላውቀውም። ከተቸገረ ግን አብስሉልኝ፣ ወንድማችን ነው ማገዝ አለብን። ላስረዳ 6 በሽታ ነበረበት ልጁ። አሁን እኮ ወዴ ቆይ ላውራ አንዴ ላውራ። አንተ በፊት ስላልከው እኮ አላውቀውም። ወዴ እባክህ፣ ስለ ዳቦ አይደለም የምናወራው እኛ ነገር ነው። ስማ 6 በሽታ ነበረበት እሱ ራሱ ላይ ነገረን እና ያንን በነበረበት በሽታ የተወሰነችም ቢሆን መማር አግዛኝ አለ። መማር እግዚአብሔር ይስጣት አግዛኝ ከነዛ በሽታዎች እንዳገግም ተደርጌያለሁ አለ። አሁን ግን አጥንቱ ችግር አለበት። ልጁ ሲጀምር ጫማ አርግ ብትለውም አያደርግም። የአዲስ አበባ ልጅ ነው፣ አይፈልግም። በቃ ኢትዮጵያ ውስጥ በባዶ እግሩ እኔ አሁን ጫማ አርጌ ቤት እዛ ጋ የተራበውን ሰው ሳይ ይልሃል። እዚህ ጋር የተራበ ራሱ ይፈላሰፋል። መፈላሰፍ አይደለም ግን እሱ ሰጠ ነው። ቅድም እኮ ራሱ ትንሽ ብር ሲሰባሰብለት እየሳቀ ማለት ነው። ምን እንዳለ ታውቃለህ? ሰፈሬ ላይ ያሉት እዛው ጋር የተራቡ ምናምን አሉ። እኔ ስጋ በ4 ዓመት ይበለው አለ። ወዴ ጋብዞታል። ቅድም ስጋ ወዴም ተጋብዞ ነው፣ ጋብዞ አይደለም። ያ በተሰጠውም ቢሆን ግን ጋብዞታል። ግን ልጁ ምን አለ ደግሞ የተወሰነች ብር ሲሰጠው ይቺን ብር ይዤ ሄጄ እዛ ሰፈሬ ላይ ላሉት አብረን ደግሞ እነሱም ስጋ ይብሉና እንደኔ ደስተኛ የሆኑ ነው ያለው። በጣም የሚገርም ልጅ ነው። ሜምቦ ይባላል። የቆርቆሮ ቤት ውስጥ ነበር የሚኖረው። ጃፒ ማን ነው በተሰጠው? እስቲ ፊቱን አንዴ ድገመኝ። ነገር ላስረዳት በል እስቲ። ዝም ብለህ ላሽ አትልም። ፊቱን ድገመኛ አንዴ። ምንድን ነው ምናምን አለበት። ማን ሰጥቶኝ ነው? እኔ እኮ አሁን እዚህ ጋር ሰው እንዲረዳው ነው እንጂ ያመጣሁት ማንም እንደዚህ አድርግለት። ኦዴ ምን ነው ጀርመን ላይ ካምፓኒ አለኛል። አረ ግልጽ ነው ባቻም እንዴ፣ ግልጽ ነው እንዴ። ምን በቀርተ ማግያ ኦዴ ምን ነው ያያየው ችግር የለውም። ብዙ ሰው ታውቀዋለህ እያሉኝ ነው። ሮሚ ራሱ ገብታ ነበር እንዴ። በጣም ታውቀዋለህ፣ ኃይለኛ ግጥም ምናምን የሚሰራ ምናምን። ቆይ ላሳየህ። ኦኬ አይ የሆነ በሌላው እንትን አይ አሪፍ ልጅ ከሆነ እናግዘዋለን። ምንም ችግር የለም። ኧረ ወዴ ተረጋጋ። ይቅርታ ጠይቀኛ። ማን ሰጥቶኝ ነው ታዲያ እኔን ወዴ ተሰጥቶት የምትል? አይዞህ በቃ ችግር ሆይ ማኛውም ይቅርታ ጠይቀኝ። ይኸውልህ ይሄ ነው ብልግና። አያር ይቅርታ ጠይቀኝ። ይቅርታ በየ3 ደቂቃ ያስጠይቃል ሰውዬው። ይሄ ተመታ ልጅ እኮ ነው። አንተ ምን አባ እያልከው ይቅርታ ያላስጠየቀ አሁን ይቅርታ ጠይቀኝ ስለ ብር ትለዋለህ። አባቴን ተናግረህ ያውም ፋዘሩ ትገርሚያለሽ። ወዴ ለማንኛውም ወደ ገደለው እንግባ። አይ ልጁ መታገዝ ካለበት ጃፒ ይሻላል። በላይ ያለፍኩ ማን በአባቴ የሚመጣብኝን ማንንም አላልፈውም፣ ግን አልፌ ነበር። የሆነ ያስታወሰ ይቅርታ መጠየቅ ያለብህ አንተ እንጂ ነው ያለው።
ኦኬ በጣም አሪፍ ልጅ ነው። እሺ ቤተሰብ የኔዎቹ በደንብ ጥሩ ነገር እያሉ ነው ስለ ልጁ ቪዲዮን ቅድም ምንድን ነበረ? ኦኬ ሌምቦ ፌመስ ነው፣ የተቸገሩ የሚያግዝ በባዶ እግሩ የሚሄድ ነው ሌምቦ የሸገሩ ይላሉ። እየራበው ሰው የሚረዳ ስማ፣ ምን እንዳረገ ታውቃለህ? ማኛ በፊት ማን ነው ኮንዶሚኒየም ቤት ሲደርሰው ማለት ነው ምን አረገ መሰለ? 2 ልጆች ያላት ሴት ነበረች፣ ቆርቆሮ ቤት የምትኖር። ቆርቆሮ ቤቷን ያዘና ኮንዶሚኒየም ቤቱ ለእሷ ሰጣት እና እዛ ቆርቆሮ ቤት እየኖረ ነው በሽተኛ የሆነው። እንደዚህ አይነት ሰው ላይ ቸግረው ነው እንዴ? እኔ አባት እኔ አሁን ይሁን ኮንዶሚኒየሙን አውቢ አነስብችው እዛ እየኖርኩኝ አስጠጋታለሁ እንጂ እኔ ወጥቼ ቆርቆሮ ቤት አልኖርም፣ ሞታታለሁ። አላረገው ቢያንስ ላስጠጋ እችላለሁ። ገብቷል? አስጠግቼ የኔ ይዤ ነይ ግቢ ኑሪ እላታለሁ ነገር እስኪሳካ እንጂ እኔ ቆርቆሮ ቤት ሆኜ በበሽታ ልሞትላት ነው። ለማንም አላረገው። አልዋሽማ ከራሴ በላይ ለማንም አላረገው። ግን እንደዛ ነው የዋ መሆኑ ምስኪን መሆኑ እንደዛ ነው። የበሽታ ለምን ልጆች አይደለም 90 ልጅ አይኖራት አላረገው። ልጅ ነው የውሸት ዳም ሁልጊዜ እንደተቋሰጡ ራሱ የገዛለትን ቀሚስ ሲቀድታ ይዋልሽ። እንዴት ይሄን ለብሰሽ ወጣሽ አምርባታል ብሎ በውድ ገዝቶ መጡ እና የሰጣትን መኪና ሲነጥቃት ያለሽ የባህርን ነው ግርምም አላርፈው አስመሰለ። ሁለት ፈገግ የሚሉት የውሸት ከመኪናቸው ውስጥ ጋቢና ከገቡ በጭቅጭቅ። ስለዚህ ፍቅር ላይ ትኩረት ላይ መስራት አለብን፣ ሁሉም ቤተሰብን፣ መንግስትም ወላጅ። አለበለዚያ ድንቅ ትውልድ አንፈጥርም። በእንደዛ አይነት ቤት ውስጥ የሚወለዱ ልጆች ለዚህ ነው ኦቲዝም የሚሆኑት። የነርቭ ገባሽ ልጅቷ ጉዞና ደስታ እግዚአብሔርን አላውቅም። በጭንቀት በጭቅጭቅ ሲሆን ያ ኢኮማትራ ነርቭ ምኑ ለልጁ አደጋ ነው የሚሆነው። ለዚህ ነው። ስለዚህ በሰላማዊ በፍቅር ቤተሰብ ጎዳና የተኙትን በሁለት በአንድ አመቱ አያምርም ልጁ ንቅት ያሉ ለምን እና ይህንን ምሁሮቻችንም እዚህ ላይ ቢሰሩ ዘርና እንትንን ታሪክን እየመዘዙ ከማባላት በእንደዚህ አይነት ነገር የኢትዮጵያ ሕዝብ እንዴት ነው ንቃተ ህሊናው የሚሰፋው? እንዴት ነው ጋብቻችን የድሮ የነበረው? እንዴት ነው የድሮ ጋብቻችንስ ራሱ የነበረው ጥሩ ጎኑ እንዴት ነው የምናስቀጥለው? ከዘመናዊ ጋር እንዴት ነው የምናደርገው? ዝም ብለን እንደወረደ እየተቀበልን እኮ ነው ኢትዮጵያዊነታችን የጠፋው። ኢትዮጵያ የራሷ ባህል፣ የራሷ ስቴት፣ የራሷ ፖለቲካ አካሄድ፣ የሁሉም ነገር ያላት ሀገር ነው። ስለዚህ ኢትዮጵያ የሚሸትን መሆን ያለበት ራሱ አሁን በፖለቲካችን ራሱ እንትን ማውጣት የለብንም። የውጭን አይነት እንትን ያለ መቀበል ያለብን ፌዴራሊዝም ምናምን ኢትዮጵያዊዝም የሚለን ብለን የሚገርምሽ አሁን ብዙ ባለ ሀብቶችን ያቸው እና ይሄ ነው አላርፈውም። አይገርም ሌምቦ በጣም ደስ ይባላል። በጣም ምርጥ ጭንቅላት ያለው አሪፍ ሰው ነው። ታሟል ምናምን ታሙ መማርን በጣም ሲያመሰግን ነበር። ረድተዋለች። አይ እጃፒሽ የሆነ ቀን ያዥና ቅዳሜ ተይዞለታል ፕሮግራም። ቅዳሜ ቅዳሜ በቃ ቅዳሜ ዝም ብሎ በቃ ሰዎች ጌም በሚጫወቱበት ሰዓት ጥሩ በቃ ሁላችሁም የአራዳ ልጆች ትመጡና ሌምቦ ለአንዴና ለመጨረሻ ጊዜ ነው ያለው። ብዙ ብር ራሱ አልፈልግም ነው ያለው። የሆነ ነገር ነው የጠየቀው። በቃ ምስኪን ልጅ ነው ማለት እንደምትሉት ከሆነ አሪፍ ልጅ ነው። መታገዝ አለበት። ቢመጣና እንዴ ቢያወራ ከራሱ አሁን ደስ ይለኛል። እዚህ ጋር ራሱ ቢያወራ ደስ ይለኛል። ሼር እናድርግ። ደውልለት። ኧረ ጣጣ የለውም ብሮዬ። እንደ እኔ እኮ ሰማሁ። እኔ እኮ ነገር አንዴ ከነገሩኝ እረዳለሁ እኮ ኖ ቢያወራ ራሱ ደስ ይለኛል። ለመሰለ ቢያወራ አስተሳሰቡ፣ አመለካከቱ ዝም ብለህ ዋው የምትለው ሰው ነው። መጣው ባሻል ደውልለት። ጭንቅላቱ ሰፋ ያለ ነው። ሆዴ ግን በችክ ምናምን እያለ ያጇክመው ነበር። ጭራሽ ስለ ችክ ያወራዋል። ጀለስ በባዶ እግሩ እየሄደ ቺካውን በባጃጅ ምሽ ያትል እንኳን በባዶ እግር ትቀልዳለህ። እና ይህንን ልጅ ማኛው አንዴና ለመጨረሻ ጊዜ ተባብረን ሁላችንም ቢታገዝ የሚል ሀሳብ ነው ያለኝ። ቢታገዝ ገባ ሁሉንም ሰዎች ስንነግራቸው እሺ ነው ያሉት። አንተም እምቢ እንደማትል ስለማቅ ነው። ምን አለ ለ17 ዓመት ልጅ የ17 ሚሊዮን መኪና ይሰጣል መሀይም ሀብታም አለ እንዴ አይሌምቦ ይላል። ምን ማለት እንደሆነ አልገባኝም።
ዛራ ሰላም ነው? ሚሊዮን ጊዜ ጻፍሽው ወይስ እንዴት ነው? የማታ ተማሪ ነሽ? ጽሁፍ በጣም አበዛሽ። አስገባትና ጠይቃታ። አረ እዛው አንተ ቤት ትግባ። ለሆዴ ትሆኗለች። የሆዴ ከሆነች ለሆዴ ነው። አላነብም። አንብበ ውስጥ አላነብልሽ። ሆዴ አንብብልሽ። ሆዴ በኪና አለኝ ና እያለች ነው። በዛኛው ጌዴ ጻፊ በላት። ሆዴ ጋ ሄደች ጻፊ። እናቱ ባሻ የት አለው? ትሰማለህ? ሆዴ አለ። በእኔ ቤት መጣ ሊያገኛት የ17 ሚሊዮን መኪና ሲባል አይ ሆዴ ይችላል እኮ መኪና ሲባል ሮጦ መጣ። አንተ ጋር ታዲያ ረሳ ወጣ። እንዳመጣ ተመልሰና ከዚህ በኋላ ሆዴ መኪና 17 ሚሊዮን መኪና ያላት ገይድ ምን በወጣ እሱ በእግር ነው የሚያስዳክር። አትስማው። ሆዴና አስገባ አንተ ጋር ሆዴና ና ናይ ዛራ ከሆዴ ጋር አውሩ። አስገባቸው ሁለቱንም። ዳርክ ሙን ዋትስአፕ ምንድን ነው የመጣብህ? ሆዴ ይችላል። ስማ የሆነ ስትቆይ የሆነ ነገር ጻፍ ይላል አይደል? አዎ። እና እንትን አገጣጥመው የሚገጣጥመው ከዛ እንትን ይላል ያቆያል። ኦኬ። አዎ ስትቆይ ምናምን በዛ ሰሞኑን በሽነሽ ቲክታክ ላይ አባቴ አለ ይዞኝ እኮ ኧረ ይመች። ይኸው መጣል መኪና 17 ሚሊዮን ና ሆዴ ለአንተ ያልሆነ መኪና ገንዘብ ካያ አንተ ሸምጣጭ ነን። ያቅም ድሮም አያውቅም። እኔ ልንገረው ድሮም አታውቀውም እኮ ለባንዱ ድምቀት ነው። አይባን ነው ምድሮ ቢገጣጠሙ ይላል። አይባንንም እሱ እውነት ነው። እንዳንተ ባሻ ይኸው ዛሃራ ለአንተን ነው ሆዴን ብላለች። በፎንቃ ነው መጥቶት ገንዘብ ያለበት አጠፋም። ሁለት ሱቅ አለኝ ነው ያለች። ሁለት ሱቅ አለኝ። ሁለት ሱቅ አላት። የ17 ሚሊዮን መኪና ነው ያለኝ ብዙ አይደለም አለች። ኖ እሷ ያለች እኮ ሌምቦ የተናገረውን እኮ። አረ ሌምቦን አይደለም አንተን ነው እያወራች ያለችው። ለአንተ አልገባሽም ማለት በቃ ያርግልህ። ሳቢ አግኝታ ሆዴ በቃ አትጨቃጨቅ ይለፍልህ። አዳምጣት። ዛርሻ ሰላም በይው ሆዴ። በነገራችን ላይ የምወደው ስም ነው ዛህራ። ዛህራ ወደ ቀጥታ ነው የሚሰጥ። ሚዩት ነች ዛህራ። አንሚዩት አድርጊ። አየህ ተሽኮረመመች አንተ ጋር ሲሆን ይሄ ከዳ ሁለተኛ ነው ቤት እንዳትመጣ ወዴ። አረ አንተ መኪና ትሰጠዋለህ እንዴ? አንተ እኮ ድፍረት ነው ግራ የሚገባ። ረማኛው እዲ ዛርሻ ነው ያውና እንዲ ድፍረት እኮ ነው። አንተ የባስ ትኬት እራሱ አሰጠው። ምን አስበን የባስ ትኬት ወዬ ብሎ የማያውቅ ሰውዬ ከ17 ሚሊዮን መኪና ጋር ሊያወራ ይፈልጋል። ደፋር ነው። እንዳትሄድ እሱ ቤት ምንም አያደርግልን። ጎረምሳ እኮ ነው ዛራ። ይሄማ ዛሬ ልብስ አውጣ ዛሬሻ ሆዴን ሰላም እኛ የሆነ ነገር ማስከፍተን ነው ምናምን ዛራ ወንድ ነው ዛራ ብሎ የመጣው ራሱ ወጣው ማኛ ሆዴ ሊበላ ኧረ ሊበላ ታፍሳለህ። ብራዘር ሆዴ ሊበላ እኮ ነበረ። መጣ። ኧረ ብራዘር ክፉ ነህ አንተ አህያ ሆዴ አንተ አህያ አይደለ በምን እንደለወጥከኝ። ኧረ ትችላለህ ብሮ። አስበር ፎሎ አደረኩ ተመችቶኛል። የአራዳ ብራንድ ፎሎ አደረኩ። አፈር ብለው ሁለተኛ አጠገቤ እንዳትደርስ። ሊበላ
ሰፍሳፋ ተንሰፍስፎ መጣ እኮ ሁሉ ሸምጥጡኝ። በቃ አጠገቤ እንዳትደርስ። አላውቅም። ሙላ ነው የተባልከው። ከመቀስፈት ነው ዱብ ያለው። አይ ሆዴ አገኘው ብለህ 17 ሚሊዮን ሊበላ ሁለት ሱቅ አለው አልኩ። እኔ ደግሞ ጨመርኩ። ምን ላድርግ? ዘሎ ነው የመጣው። አባቴ ሲዳደርስ አላስገባም። ወይኔ ሆዴ ማኛው ኧረ አባቴ መችሽ አራዳ ልጅ። እግዚአብሔርም ፎሎ አደረግኩ። በቃ ትችላለህ። ማኛው ከዳተኛ መሆናቸውን ሰዎች የምታውቀው አየሁ አይደለ? በቃ ይሰይፋል እኮ በቃ ወዲያው 17 ሚሊዮን ምናምን እያልክ ትሰየፋለህ። ወዲያ የሆነ ስትዘግብ ሆኔ ብቻ የሆነ ይመቸው ብያለሁ። እኔ ነኝ የላኩት ይህንን ልጅ ግን ወዲያው ዛራ የሚባል ምናልባት እኮ የካምፓኒ ስም ነው ጀለስ ይዞ የመጣ ሚሊዮኖች ሲጠራ አላለም አለኝ እኮ በቃ ጂጂ ራሱ ሚሊዮነር ነኝ ብላው እኮ ነው ኢንሹራንስ ገንዘብ አለኝ ብሎ ነው ስማት ያደረገው። ዛራ የሚባል ልብስ ቤት እኮ ነው ያለው እና ደግሞ ያውቀዋል። ገባ ዛራ ብሎ ገባላ። የመች ወዴ በእውነት ወይኔ ወይኔ በላቸው ወይኔ በላቸው። ማኛው ራሱ ይህ ስም ይመቸኛል አልክ እኮ እንዴ ይመቸኛል በእውነት። ዛራ የዙዙ ስም ሱሱ ነው። ዙዙ አብረን የምጫወታት የለችም ዙዙ ከኔ ጋር ያለችው ስሟ ነው። እሷ ዛራ ነው። እኔ ነኝ የላኩት ባይዘው ምን አለ አንዱ ዛራ የአይጥ መርዝ መድኃኒት ነው አላለ። ወደ አትገባ ሚል እዛ ይሁን ይጋግባ ወደ ግባና ይቅርታ ይጠይቃ። አሁን ይቅርታ አስጠይቀው ባይሆን እቺን አድቫንቴጅ ተጠቀም። ከዳተኛ ስማ ባሻ ስማ እንዴ እኔ እኮ ዮኒ አልገባውም። ስማ ጨዋታው እንዴት መሰለ? ጭራሽ እኔ ጋር አልገባውም። አዳምጠኝ። ይሄ ልጅ ያለው ይናገር መጀመሪያ እንትና ሌምቦ የተናገረውን ንግግር ነው የጻፈልህ። ዮኒ ደግሞ እሱን ዮኒ ገባ ዛራት ጃፒ ቤት በምን ነው አራት ወጥቶ አልኩት እንዴ ዛራ ስም ይመቸኛል ስትል እኮ ነው በቃ ይወጣልኩት። እልም ብለህ ሄድከዋል እንደ አስወጣ አልኳ ብለህ በሴት ስም 17 ሚሊዮን ትንፍሽ ስል በቃ እና ሱቅ ጨመርኩበት። እኔም ለባሉ ነው እስኪ ጠይቀው ለምን እንደመጣ ነገር ነው ጠይቀው። አይ አመቱን በለቱ ሊበላ እኔ ነኝ የላኩት። እኔ ነኝ የኔ ተላላኪ ነው ገባ። እኔ ነኝ የላኩት። አይ ጃፒን የላከበት ስሜታችሁን ለማወቅ አንተና ያላት ተሩቅ አይመጣም። ይወል ጃፒ እኔ ነኝ የላኩት ይላል። አንተ አሁን ንገራቸው ዛራ ንገራቸው። ኧረ አይደለም ቆይ እኔ ያልገባኝ እንትና ነው እንጂ ይሁዲ ሊበላ 17 ሚሊዮን አይሁዲ ለምን መጣ? እሺ ምንድን ነው ማለት የጻፍከው? ደጋግማ የጻፍከው ነገር አለ እኮ። አይ አንተ ትክክል ነው እኮ እንትንም ተረተኸዋል አንተ። የሆነ ጊዜ ያላት ነች ሌምቦ ያላት ነች፣ ግን ማኛው የፈጠነ የብር ጉጉት ስለሚያውቀው ማኛው ቡላላ ሙድ ይዝብናል። በነገራችን ላይ ቡላላ ነው ታውቃለህ አይደል? ወዴ ቡላላ ነው አስወጣው። ማኛው እኔ ነኝ የላኩባችሁ እና ተነጋገርንና እስኪ እንዴት ነው ሙዳቸው አለን። አይ ሆዴ በቃ እንግዲህ የስራን ይስጥ፣ ሌላ ምንም አልልም። ቡላላ እንዲህ መጫወቻ ማድረጋችሁ ግን የተረገመ ነው። ጃፒ ዛሬ መቸኛል ስትል እኮ ነው ባሻ በዛሃራ መጥቶ ይጫወትበት እንደምንም ብለን ይራይታየዋል። ወይ ድረስ ዛሬ ተገኘች። ዛሬ መቸኛል ስትል እኮ አስወጣው። ወደ ዛሬ ተበልተሻል አባ፣ ምንም ማድረግ አይቻልም። ዛሬ ብቻ እያላል እኮ ስማ፣ ሌላ ቀንም እንደዚህ አይነት ነገር ባሻ
ተጠንቀቅ። እኔ እየነገርኩ ነው። እንደዚህ አይባልም። ገብቷል እንዴ? ሆዴ ደስ ይለዋል እኮ ሀብታም ሰው ይወዳል። ሆዴ ጥሎበት ምንድን ነው አሁን 17 ሚሊዮን ብለህ አንተ እኮ ነው ያነበብከው ስትል ሮጦ መጣ። በቃ ዘግቶ ታዲያ እመጅ ማግኘት አሻኔ ድራማ ደራሲ ነኝ ምናምን ታውቃለህ። አንተ እኔን እያወቅህ ለምንድን ነው እንደዚህ የምትሆነው? አይ በቃ ይጫወትብሃል አይደል? ሆዴ ወይኔ አሁን እሱ ይጫወትብኝ። ጃፒን ብሎክ ነው ማድረግ ያለብህ። ሆዴ ልንገርህ፣ እኔ እኮ እስኪ ቡላላን አስገባው አላስገባም። ጥብስ አድርጎ ሄደ እኮ ምን ያርግ? ከዚህ በኋላ ምን ይፈልጋል? ዘልዝሎ ሄደ። ምን ያርግ ከዚህ በላይ? አሁን ቡላላ ቢገባ ምን ሊጨምር ነው ከዚህ በላይ? እኔ እኮ ምን እንደው ታውቃለህ ባሻ፣ ያው ዛራ ትመቸኛለች ምናምን ስትል ወደ ሲሆን አራስ ወጣው አልኩ። ፍሬ ራሱ ድክም እያለች ነው አባቴ ሰምታ። ፍሬ እኔ ትደላኛለች። ፍሬ እግዚአብሔር ምስክሬ ሙዷ ደስ ይለኛል። ኧረ ባሻና ሶፋ ነፃ የሆነች ሰው ናት። ቀርጸዋለች ቤታቸው ተኝቶ። ማ ሆዴን አስመራ አረ እንደዚህ አታደርግም። ምንድን ነው ቀርጸዋል? አስመራ ድርድርማ ቀምቅማችሁ ምናምን ይኖራል። ጃፒ ምንድን ያየው ነገር አለ እንዴ? ፍሬ ጥራታ እንዴ? ሆዴ ግን ለምን ፕሬዚዳንት ማሜን አታገኘው? ኃይለኛ ግብዝ እኮ ነው የሚጋብዝ። እግዚአብሔር ምስክሬ ማሜ እንዴት ሆዴን አላገኘው? ማነው ማሜ? በጣም ፕሬዚዳንት ማሜ የዋ ልጅ እኮ ነው። ጌመሩ ነው። አረ ያያ ደግሞ ምን ሊያደርግልን ነው? አረ በእውነት ምስኪን ልጅ ነው ማሜ። ባሻ ከእነዚህ አይነት ሰው ጋር ከታየ ድጋሚ ከኔ ጋር አይታይም። ኦኬ ምንድን ነው? ምን ማለት ነው? ከእንደዚህ አይነት ሰው ጋር ከታየ እኔ ከዛ በኋላ ምን ማለት ነው? ከእንደዚህ አይነት ሰዎች ጋር አንተ ማነህ? ብሎ ካረጋለሁ ምንም አንተ ማነህ? አንተ? እኔ ጃፒ ነኝ። ምንም ማለት ነው። ኧረ ዝም በል መልካት ትስራብኝ በእናትህ። ከእንደዚህ አይነት ሰዎች ጋር ምናምን ትላለህ እንዴ? ያ እኮ አሁን ከማሜ ጃፒ ነው ሆዴን የሚያስተዳድረው። እኔ ረስቼው። ኧረ የምን ጃፒ ነው የሚያስተዳድረው? ምንድን ነው የሚያስተዳድረው ማለት ነው? ይኸው ከኔ ውጭ ትገናኝና ምናምን እንዴ? አላልኩም። ጃፒ አሁን ጃፒ አይ ነው እኔ ይገባኛል። እንዲህ አይደለም ግን በምን አይነት መልኩ እንደዚህ አይነት ነገር የምትናገር አውቃለሁ። ግን ራስን አሁን ሆዴን ከእሱ ጋር ካየሁት እኔ ከሆዴ ጋር አልሆንም። አለቀ። እንደዛ ነው ያልኩት። አይመችም። ኧረ አይመችም። በቃ አለቀ። በቃ እኔ የሆነ ማህበረሰቤን ከተሳደበ ሰው ጋር አብሬ ካየሁት እሱም እንደሰደበብኝ ነው የምቆጥረው። ገባ? አረ የተመቱ ልጆች ምን ይሉታል መሰለ? ለምንድን ነው ወደ ከሳምሪ ጋር ኢትዮጵያ የማትገናኙት? እሷም ኢትዮጵያ ናት። እግዚአብሔር ምስክሬ ኮመንት ነው እኔ አይደለም፣ ደጋግመው ስለጻፉ እነሱ የራሱ ይመልሳል። ወደ አይ አንተ መልስ ነው እንጂ በጣም ያስገረመኝ። ያ እኔ እኮ እየነገርኩህ እኮ ነው በግልጽ። እኔ ምንም እኮ አላልኩም። እኔ አላዝህ መቼስ። አሁን አንተን ግን እኔን ማህበረሰቤን አንቋሾ ሸናበታለሁ አራበታለሁ እያለ ከሚሳደብ ሰው ጋር አብሬ ሳይክ ልክ እንደሱ ስለማይ እኔ ደግሞ በቃ ምንም እኮ አያገባኝም። ራሴን እሰርዛለሁ። በሚገርም ሁኔታ እንደዛ ሲል አልሰማሁትም። እውነት አንተ አልሰማሁም፣ አላውቀውም። እኔ ሲጀመር እንደዚህ አይነት ነገር ውስጥም የለሁበትም ያ እኮ። ስለዚህ እንደዚህ አይነት ሰው ጋር ተገናኝ እያለ ነው ሆን ማለት እንትን አለ እኮ በግ ያርድለታል። ኖ አይ እሱን ሳይሆን በግ ለበጉ ሳይሆን ቆይ ልጠይቅህ፣ ጃፒ በግ አርዶላ 80 ዩሮ ነው እኮ በግ እዚህ ሀገር አትናገርም። አርዶላ ያውቃል ወይ ነው? 80 ዩሮ አትበለው። ጃፒ አርዶላ ያውቃል? ጃፒ ለራሱ አያርድም እንዴ? ለእኔ ለምንድን ነው የሚያርድልኝ? ኖርማል እኮ ነው። በግ እኮ ስለ በግ ትልቅ አይደለም። እዚህ ሀገር ምናልባት የሆነ
እዚህ ሀገር ሳይሆን በኢትዮጵያ ሄደ በጉ መታረዱ አይደለም። አሁን ጃፒ ኩክ ማድረግ ጎበዝ ነህ ጃፒ። በነገራችን ላይ ቁም ነገር ማኘው ስለ በግነቱ አይደለም እኮ ገብቶሃል አባባሌ። በጣም ኢዚ የሆነ ነገር ነው የምታወራ ያለው። ግን አሁን እሱ የተናገረው ነገር ገብቶሃል። አላቅም አንተ ምን አይነት መልስ እንደሚኖረህ። እኔ እንዳየው በጣም አርጎ ይቅርታ የጠየቀበት ጉዳይ ነው። ለኩሶዋል እንግዲህ አሁን ባሻ ቀጥልበት እስኪ። ያው ምንድን ነው መሰለህ በቁም ነገር ግን ማሜ በደንብ ይቅርታ የጠየቀበት ቪዲዮዎች አሉ። ለጃፒ አልተመቸውም። ካልተመቸው መብቱ ነው። ጃፒ አቋም አለው። አልቀበልም አለ መብቱ ነው። እኔ የማምንበትን አንተ ማህበረሰብ የወጣን ሰው እሸናበታለሁ፣ አራበታለሁ፣ ሬሳውን ጎትታለሁ ካለ ሰው ጋር ሰው ነው ብዬ አብሬ አልቀላቀልም። እሱ የእሱ አቋም እንዳልኩ ግን በድብቅ ሳይቀረጽ ሄደ በደንብ በልተ ጠጥተ ፈታ ብለ መምጣት ትችላል። እንደዛ መብቱ ነው። ግን እኔ ካየሁ አልቀመጥም። ምክንያቱም ከዛ ልክ ጀርመን ስትገባ ቪዲዮ እኔ አንድ ነገር የሚበላ ችግር ነው እንደ የምታወራው ምን ተስቀይሳለህ? የተናገረው መልስለት እንጂ እኔ የማውቀው ነገር የለም። እኔማ ነገርኩ እኮ ያለውን ነገርማ ከዚህ ሰው ጋር ካየው ከኔ ጋር ጓደኛ አትሆንም ነው ያለውን ደግሞ ሪዝን ነገር አሁን እኔ ከዚህ ከነሱ በአደባባይ ይቅርታ ጠይቋል። እስከማውቀው ቢሆንም አይመለከተኝም እኔ አልፋታውም ነው የሚለ አለቀ። የእሱ ዓላማ። ስለዚህ እኔ ጀለስ ሆነ ከእሱ ጋር ባይ አይመቸኝም እያለን በአሁን ወደ ዳቦ ቤት እንመለስ። ወደ ዋናው ጣቢያ ብንመለስ ምን ይመስላችኋል? ያ ዳቦዎቹን ቀማመሰ ፏ ብሏል። አሪፍ ነው። ሌላ ብራንች ለመክፈት እንትን እያለች ነው አይደል? ጎበዝ ልጅ ናት። ግን በነገራችን እኔ አንድ ነገር ልንገርህ ማለት ጃፒ አሁን ምን አይነት ፖለቲከኛ ነህ? እስኪ ንገረኝ። አላውቅም ምን ስለ ፖለቲካ ነው። ፖለቲከኛ አይደለም ስለ አሁን አንተ በቃ ከሌ እንደዚህ ስላለ አንተም እንደዛ ሆነ ማለት ነው። እንደዚህ ብለህ እና እንደዚህ ስለሆንክ ምናምን አንተ በራስ መነጽር ነው የምታየው። ፖለቲካ የሌለው የሸገር ልጅ እኛ የሸገር ልጆች ደግሞ ፖለቲካ ውስጥ የለንበትም ምናምን። ከሁሉም ጋር ነፃነት ነኝ። ከማንም ሰው ጋር እንዳየኝ የትም ዞራለሁ። ድሩዬ ነኝ። ከማንም ሰው ጋር መገናኘት ካለብኝ አንተ ልፈቅድልኝ ነው ማለት ነው። አንድ ሰው በተናገረው እና አሁን ታዲያ ምንድን ነው አሁን አንተ ራስ እንዴት አይተው ነው እንዴ የምታስበው? ማህበረሰቤን ካንቋሸሸ ከሰደበ ሰው ጋር ያየሁት ሰው ለእኔ ጓደኛዬ ሊሆን አይችልም። እኔ አልፈቅድልም እኮ እኔ ነኝ እኮ ምርቅህ እንጂ አንተ ለምን አረክ አላረክ ብዬ እንዴት አስተያየት እሰጥሃለሁ? አለቀ። እናንተ በየ3 ደቂቃው የምትጣሉት ነገር እየተመቸኝ አይገባኝም። ልጅ በቃ በጣም ነገር የሚፈልገኝ ነገር አለ። ከምር ነው አይገባኝም። እግዚአብሔርን ነው የምልህ እንደ ባልና ሚስት ይጨቃጨቃሉ አልኩ። ማኛው አንተ አሁን ማሜ ይኸውልህ ስማ፣ የሸገሩ አለ ጃፒ፣ ሁላችሁም ጆከር ምናምን ሁላችሁም ፖለቲከኛ የምትባሉት ማኛው ሁላችሁም። እኔ ፖለቲከኛ አይደለሁም። እኔ ፖለቲካ እውቀት የለኝም። ያ ብቻ ግን የሆነ በምታወሩት ነገር ላይ እኔ ምንም አይነት አስተያየት ሰጥቼ አላውቅም ለማናችሁም። ስለዚህ አሁን ዳቦ በልተሃል አልበላህም? ሙዲ እሱን ቶ ዳቦ ይለያል። ባሻ በቃ ይመችሽ። በቃ ዘጋሹ ፋይሉን እኮ እንደዛ ይሻላል። ብራንድ ነው ጭውጤው እናሳ አንበስ ዋናው ዳቦን ቀምሰዋል። አሁን ቅዳሜ ፕሮግራም ይዘናል። ሌምቦ ወደ ስራ ሊገባ ይፈልጋል። እዛ አካባቢ ኮንዶሚኒየም አለ እንዳለ የፎቅ ጫካ ማድረግ እፈልጋለሁ። ችግኝ አፈላለሁ ምናምንና የተወሰነ ብር ነው የሚያስፈልገኝ። ልጁ ነው የሚለው እንደዛ የተወሰነ ብር ነው የሚያስፈልገኝ። እሱን መስራት ከቻልኩ ጠቅላይ ሚኒስትሩም ቦታ ሰጥተውት ነበረ አዳነች አቤቤን። ከዛ በኋላ ዞር ብሎ የሚያይ ሰው አላገኘም እና እሱ ራሱ የተናገረው ነገር ነውና ልጁ አቅም አለው። ትንሽ ብር ነው ምናምን ጠቅላይ ሚኒስትሩ ጋር ምናምን ኮንታክት ካለውማ ብልጽግና ነው ማለት ነው። ይሄ እንደ ህዝብ እየተረዳ አንድ ሰው ነው እና ስማ፣ አሁን ሌላ ወሬ አታውረኝ።
እና ይረዳ። አሁን የምቆምበት ዓላማ አለኛ እንዴ ራሴ ዓላማ አለኝ። አሁን እነሱ ከረዱት ታዲያ ጃፒ ምን ያደርግለታል? ያ እንዴት እና አዳነች አቤቤ ምን እንዲህ ያለው መሬት ከሰጡት ከዚህ በላይ አዳምጠኛ። በፊት እኮ ነው በፊት የሆነ ፕላትስ ነበረ እንዳለው እኮ ነው። በፊት ማለት የበፊት ብልጽግናውን ተለየ እንዴ? ምን አይነት አማርኛ የምትወሩኝ? ምንድነው አንተ ነህ የጀመርከው። እኛ መቼ አሁን ነው ዶሴ ነገር እኮ ነው የምነግርህ ያሉት እሱ የተናገረውን ነገር ነው። እና አትሊስት ተረድቷል። ከዛ በኋላ አሁን ባለው ሰዓት ደግሞ እርዳታ ያስፈልገዋል። በቃ ይረዳ ነው የተባለው። ምንድን ነው እኔ አሁን ብልጽግና ነው ምናምን ካልከኝ እኔ ልረዳው አልችልም። የመንግስት በመች ብልጽግና ነው አይደለም አልኩ። አንተ ምንድን ነው ከኔ ጋር እያልከን እኮ ነው። አንተ እኮ አላለም እንዴ ዮኒ? እንግዲህ ጆሮአችንን ደግሞ ከነገረን ይንገረን። እሺ ደግመህ ንገረን። መሬት የተሰጠው ኖ እሱ የሚኖርበት አካባቢ ይሄ ልጅ ይኸውልህ መንገድ ላይ የሆነ ቦታ አለው እና አንድ መንግስት መሬት የሚሰጥ ለበዓሉ ድምቀት ነው የምታወራው። እሱ መሬት የሚሰጥ አንድ መንግስት ለበዓሉ ድምቀት መሬት እኮ አይደለም እኮ ማኛው። ምን አይነት ወሬ ነው የምታወሩት? መሬት እኮ አይደለም። አንተ ነው የምትቀባጥረው። አዳምጠኝ። አንድ አካባቢ ላይ አንዴ አዳምጥ፣ ራስህ አዳምጥ እባክህ። እኔ ላስተካክልልህ ዮኒ። ለምን ላስተካክልልህ? እኔ ልንገርህ እንጂ ኧረ አዳምጥ እባክህ። ወዴ ምንድን ነው አዳምጥ በቃ። ከሆነ ጊዜ በፊት ድሮ ይህ መንግስት ሳይመጣ ልጁ ቦታ ተሰጥቶት ነበር። አዳነች አቤቤ ምናምን ጋር አይተዋወቅም። ገብቷል? ልጁ እንትን የሚያለማ ልጅ ነው። በቃ አካባቢ ያለማል። የቴዲ አፍሮን ፎቶ ለጥፎ ምናምን በቃ የሆነ ነገር የሚሰራ ልጅ ነበረ የነበረው ማለት ነው። ይህ መንግስት የቴዲ አድናቂ ነው። የቴዲ ቲሸርት ምናምን የሚያደርግ አዎ ነው። ፀጉሩ ራስታ ምናምን የነበረ ልጅ አይደል እንዴ? በፊት ነው ሌምቦ ነው ፀጉሩ ምናምን ነገር። ሰው ለሰው የሚባል ድራማ ታውቃለህ? ሰው ለሰው የሚባል ድራማ ላይ ሰርተዋል ምናምን። ያ ስለዚህ አይ ሙሉ አላየውም። ምን ያው ሰው ለሰው ሙሉ አላየውም። የተቆራረጠ ምናምን እንጂ ሙሉ በሙሉ አላየውም። ትንሽ ገረድ አዳነች አቤቤ ማንም ያውቀዋል። ይሄ ልጅ እኮ በመልካምነቱ እኮ የሚታወቅ ማንም ያውቀዋል። አዲስ አበባ ብሩዳ ይኸውልህ በሚሰራው ስራ ማንም ሰው ያውቀዋል። ግልጹን ስነግርህ ማለት ነው። እሺ ማንም ሰው ያውቀዋል በሚሰራው ስራ እና የሚሰራውን ስራ ይኸውልህ አዳምጠኝ። የሚሰራውን ስራ አሁን ላይ አቅም የለውም። ስለዚህ ብር ፈለገ እና አሰባስብለት ተባለ፣ አገኘሁት። ስለዚህ እናንተ አሁን እዚህ ጋር ማለት ነው የሆነ መልክ ምናምን መስራት ምናምን ሳይሆን ወደ ፖለቲካ ምናምን ሳቀይረው ጃፒ የራስ አመለካከት ነው። ይሄ ራስ አመለካከት ነው። እኔ ግን እያልኩ ያለሁት ይሄ ልጅ አቅም ይፈልጋል። ያ ነው ይታገጥ ነው። እኛም ደግሞ እንግዲህ አሁን እንደማመጥ ሆዴ አዳነች አቤቤና አብይ አህመድ ቦታ ሰጥተው ማንም ያውቀዋል እኮ እያልኩ ነው። ተራም ሰው ያውቀዋል። መልካም የሰራ ልጅ ነው። በጣም የሚሰራ ልጅ ነው። የታወቀ ነው። አዳምጥ። አሁን አዳምጥ። ሰምተናል። አንተ ምን አልክ? አዳነች አቤቤና አብይ አህመድ ቦታ ሰጥተውት ብለህ ልጁን አስጠቆርከው። ለምን እንደዚህ ትላለህ? ስሜታ የሆነው ነው። ለእሱም ከሰጡት ጃፒ ራሱ የተናገረውን ነገር ነው የደገምኩልህ። ኖ ራሱ የተናገረውን ነው የደገምኩልህ። ባይዘዌ ራሱ የተናገረውን ነው። አዎ ራሱ ነው የነገረኝ እኮ። እኔ ከየት አምጥቼ ልናገር እችላለሁ? ይሄ ልጅ እኮ ትልቅ ከላይ ጀምሮ የታወቀ ሰው ነው። እስከ ማንም ሰው እኔ እንኳን አውቄዋለሁ ነው የምልህ። ገብቶሃል አባባሌ? አንተም አውቀዋል። በመልካምነቱ ራሱ የተናገረው ነገር ነው። ስለዚህ ይሄ ሌላ ነገር ሳይሆን በቃ መታገዝ አለበት ነው። ሀብዛ መጨረሻ አዳነች አቤቤና አብይ አህመድ የሚረዱት ሰው ነው እያልክ ሌላ ሰው ደግሞ አግዙት ማለት እንግዲህ እሱን አምጥተህ ራሱን መጠየቅ ትችላለህ። ራሱን ተናግሯል እኮ ይረዱኛል አለ። በፊት አግዘውኛል፣ ታግዣለሁ አለ። ስለዚህ አሁን ደግሞ የተረሳ ሰው ነው። እኛ ደግሞ አስታወስ ነው። ይረዳ ነው። እሺ ይመቻችሁ ነው ዋናው። እኔ ዝም ነው ወደ እንግዲህ በቅርቡ በሆነ ነገር ቀርባለሁ ብለኝ ነበረ። እንጠብቅ ወይስ ይቆይ?
ይቆይ ማግኘት የሆነ ህንፃ ነገር የለም። የምን ህንፃ ነው የምትለኝ? ጃፒ ባይዘዌ ግን ማለት ነው ሌምቦ ራሱ ጠርተህ እትትነዋ ዛራ ህንፃ የላትም። 17 ሚሊዮን ቢጠፋ የዛራን አናጣም ብራዘር። አጠፋ ነገር ግን 17 መርፌ ይዞ መምጣት ይከብዳል። 17 መርፌ ይዞ መምጣት ይከብዳል ካልጠፋ። አንድ ጥያቄ ልጠይቃችሁ ግን ባይዘዌ ለምንድን ነው የሌምቦን ጨዋታ ያስቀየሳችሁት? እንደ አንተ ሌላ ሙድ ውስጥ ከተትከው እኮ በቃ። ኧረ ሌላ ሙድ ውስጥ ለማንኛውም መረዳት ካለበት ተነጋግረን እናግዘዋለን። አታስብ። አንተ ልጁ ላይ እኮ ምቀኝነት እኮ እየሰራበት ነው። በቃ ፍታ እንደዛ እናርገው። አረ ይመቻችሁ። በቃ መልካም ጊዜ ሆንላችሁ። ይመችሽ ማለት ወደ ጌም ልገባ ነው ማኛው። አረ ስታይል ማኛው ይመርሽ ነው አባቴ። ኦኬ ብራዘር ይመቻችሁ። እምባይ ተጫወቱ የኔዎቹ። እንዴት ናችሁ? ሁሉ አሸወይና ልጁ እንግዲህ እንደነገራችሁኝ እዚህ ጋር እንዳላችሁት የኔ ቤተሰቦች እዚህ ጋር ኮመንት ላደረጋችሁት ማለት ነው። ልጁ አሪፍ ልጅ ነው፣ መረዳት አለብ። ግን አንድ ነገር ቅር ያለኝ መልካም ነገር ነው። ኮንዶሚኒየሙን እሷን ቆርቆሮ ቤቷን ተቀብሎ እሱ ኮንዶሚኒየም መስጠቱን እኔ አልቀበለው። አይን ገነ ዱ አልዋሽ። መስኪን ነው በጣም በጣም በጣም። ወዬ ሳሚዬ እንዴት ነህ? በጣም መስኪን ነው። የፈለገ መስኪን ብሆን እኔ ኮንዶሚኒየም ላይ ሴትዮዋን ከነ ልጆቿ አስጠግቼ አኖራለሁ እንጂ እኔ ቆርቆሮ ቤት ወስጄ እሷን የእኔ ኮንዶሚኒየም ውስጥ አላኖረውም። ለምሳሌ እሷ ይህን ሰው አግዘዋለች በአሁኑ ሰዓት ቆርቆሮ ቤት ውስጥ ና እኔ ቤት ኑር፣ አንተነ ቤቱን የሰጠኸኝ ና ላስጠጋ ብለዋለች ወይ ብለዋለች? አታርገው። ስለዚህ እንደዚህ አይነት እርዳታ አይመችም። ከራስ ላይ ምንድን ነው የሚለው እግዚአብሔር አምላክ ራሱ በቃሉ ይላል፣ እንደ ራስ አድርገህ ውደድ ባልንጀራህን እንደ ራስ አድርገህ ውደድ እንጂ ከራስ አስበልጠው ውደድ የሚል የለም። ስለዚህ ያንን ነው ማድረግ ያለባችሁ። ሌሎች ሰዎችን ብትሆኑ ማድረግ ያለባችሁ ራሳችሁን ጎድታችሁ ሌላውን ለመርዳት አትሄዱ። አግዙ በምትችሉት። አከተመ። ይሄ ነው መሆን ያለበት። ስለዚህ አንዳንዶቹ ምስኪን ከሆናችሁ ይኸው አሁን እሱ በዚህ ጉዳት ላይ ሲኖር ማንም የለው፣ ማንም አይደርስም። ከባድ። አዎ ስለታመመ ይታገዛ። መታገዙን ደግፋለሁ እኔ፣ ችግር የለብኝም። ያንን አስባለሁ። በባዶ እግር ደግሞ ይህ ፍልስፍና ከባድ፣ የባዶ እግር ፍልስፍና ከባድ ኬዝ ነው አባቴ። ሰው በፕሌን መሄድ በጀመረበት ሰዓት እኛ በባዶ እግር ሙድ የምንይዝ ከሆነ ቁልቁል እያደግን ነው። እውነቴን ነው የምናገረው። ሰው ፕሌን ማርስ ላይ በወጣበት ሰዓት አንተ በእግር ሊድ አልሄደ እያልክ ሙድ የምትይዝ ከሆነ ገና ምንም ውስጥ አልሰለጠንክም፣ ምንም ውስጥ የለም። በጣም ይጎዳል እንዴ! በጣም የሚጎዳ ነገር ነው። ስለዚህ በተለይ አሁን አሜሪካን ሀገር በእግሬ ልሄድ ብትል ሳመሩ እሳት ነው። አትነካውም፣ መሬቱን አትነካውም፣ እንኳን በባዶ እግር ልትሄድ። ስለዚህ አንዳንዴ ብታስተውሉ ጥሩ ነው፣ ብታስተውሉ ጥሩ ነው። ያንን እላለሁ። አይገርምም? እንግዲህ እንትኑን ቪዲዮዎቹን ማየት አለብኝ። ተረስቶ ይሆናል በመሀል ማለት ነው። ያ በእውነት ራሱን መጠበቅ አለበት። እኔ እንደ አንድ ሰው አላማው ሳይሆን መቀየር፣ አስተሳሰቡን ቀይሩት። ይሄ ልጅ ጫማ ለማድረግ ለሱ የሚፈጥረው ምንም አይነት ብለሲንግ የለው፣ ምንም አይነት ቅድስና የለው ጫማውን አለማድረግ። እንደዚህ አይነት አስተሳሰብ፣ ችክ ያለ አስተሳሰብ መቀየር አለበት። አሁን ፍቅር ሲዝም በምታዩት መልኩ ተወዛግቦ ቁጭ ነው ያለ።
ምንም የጨመረው የቀነሰው የለወጠው ነገር የለም። ችክ ያለ አስተሳሰብ ራስን ያቆረቁዛል። ከቴክኖሎጂ ጋር ከዘመኑ ጋር አብሮ መሄድ ለውጥን ይዘህ ትመጣለህ። አልለወጥም ብለህ ችክ ካልክ ምን ትሆናለህ? በራስ ጊዜ ገደል ትገባለህ። ገደል ነው የምትገባው። ከቴክኖሎጂ ጋር አልሄድም ካልክ ገደል ትገባለህ። እውነቴን ነው። በቦታው ላይ መገኘት አለብህ። እና ብዙ ጊዜ የኛ ችግር አንዳንድ ወጣ ያሉ ሰዎች በሆነ ነገር ከገገሙ ገገሙ ነው። አሁን ፍቅር ሲዝም እየተሰቃየ ነው ያለው፣ ስቃይ ላይ ነው። ግን ይሄን አስተሳሰብ አልቀይረውም ነው የሚል። እኔ ምን አይነት አእምሮ እንደሆነ ቀይር። የማይሆን ነገር ከሆነ አልሆነም ነው፣ አለቀ። በተለይ ጫማ ጉዳይ ሰው እንደ እብድ ነው። ያውም በዚህ ዘመን ጫማ የ2 ሚሊዮን የ3 ሚሊዮን ዶላር ጫማ ሰው በሚሸጥበት ሰዓት አንተ በባዶ እግር ትፎክታለህ። ኧረ ይመች። ሚሚ አብርሃም ሚሚ ፋሽን 20 በ80 60 በ40 ኮንዶሚኒየም ድምፁ ልልን። እሺ ድምፅ ልሆን ነው ስሙኝ። 20 በ80 60 በ40 ኮንዶሚኒየም ስጡኝ ኢትዮጵያ። እኔም ድምፅ አይደል የሚያስፈልገው? 20 በ80 60 በ40 ኮንዶሚኒየም ስጡኝ። ይሰጠን። ይቅርታ ስጡኝ አልኩኝ፣ ሶሪ። ይሰጠን። 20 በ80 60 በ40 ኮንዶሚኒየም ይሰጠን፣ 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 ይሰጠን። አረ እንደዛ ነው ድምፅ የምትፈልጊው። ይሰጠን፣ 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 ይሰጠን ነው እናት። በቃ ይሰጠን። ስማ ቆጥበን ኮንዶሚኒየም ከምትሉ አይ ቲንክ ኢትዮጵያ ላይ ባንኮች አመቻችተዋል። በብድር የሚሸጡ ኮንዶሚኒየሞች አሉ፣ አፓርትመንቶች አሉ። በጣም በጥሩ ዋጋ። እኔ የኃይሌ ጋርደን አሁን ያየሁት በ3 ሚሊዮን በ4 ሚሊዮን በ5 ሚሊዮን ቆንጆ ቆንጆ ቤቶች ይሸጣሉ፣ ኮንዶሚኒየም ማለት ነው። እሱን የቆጠባችሁትን እዛ ላይ አድርጋችሁ አትኖርም እንዴ? ማድረግ ትችላላችሁ እንጂ ለመንግስት ቆጥበን ምናምን መቼም አይደርሳችሁ፣ መቼም። በመንግስት ደረጃ የነፃ ሕክምናው የምን የብዙ ዓለም ላይ በጣም ደንታ የላቸው፣ ደንታ የላቸውም። እውነቴን ነው የምነግራችሁ። ዓለም ላይ በነፃ የሚታከምና ከፍሎ የሚታከም ኮምፕሊትሊ ልዩነት አለ። አሚን ኢቨን ኢን አሜሪካ የነፃ ታካሚ ስትሆን ደንታ የላቸው። ከፍለ ምን ብለ በመስሪያ ቤት ከፍሎ የሚያሳክም ሲሆንና በነፃ ስትታከም ገብተ ማየት ትችላለህ። ለውጥ አለ። ስለዚህ ያንን ነው የምላችሁ። ለማንኛውም ምችት ድልት ይበላችሁ። መልካም ጊዜ። አናለ እንደኔ እድሌ ቀናው ቀኔ ወጣለት ምኞት ፍትኖ የሰመረለት ተመስገን አምላኬ። ወደ ቤቴ በሰላም ገባው። ኑኑዬ የኔ እናት በር ላይ አቀባበል አረገችልኝ። በጣም 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 ደስ አለኝ። እዩ ቤቱን እንዴት አሸብርቀው እንደጠበቁኝ ሀናና ልጆቹ ተጋግዘው እዩ እንዴት እንደሚያምር ፒንክ በፒንክ አድርገውታል ቤቱን። ለሩቢ የተደረገላት አቀባበል ነው። በጣም ደስ አለኝ ሳየው፣ በእውነት ልቤ ሞቀ። በጣም ደስ ይል ነበረ እና አመስግኑልኝ ቤተሰቦቼን፣ ሀናንና ልጆቼን። ይኸው ተጋግዘው ኑኑኔንም አመስግኝኝ እኔም አግዣለሁ እያለች ነው እዚህ ጋር ሀናን ሳመሰግን ሰምታ ሳይመንዬ ጎረምሳው መጣ